ዚስ ኢዝ እንጀራ። ይሄ ማለት እንጀራ ነው። የኢትዮጵያ እንጀራ እንዴት ነው መጋገር የምንችለው ላላችሁኝ፣ ይሄኛው ዱቄት አይሆንም ለእንጀራ ማለት ነው። ዳቦ አምባሻ ምናምን ስትጋግሩ ነው ያኛው። ይሄኛው ዱቄት ይሆናል ለእንጀራ ማለት ነው። ይሄን እንጀራ ጋገርኩኝ በሱ ዱቄት ነው ማለት ነው። ይሄኛው ዱቄት ግን ዳቦ ስትጋግሩ ቅይጥ አድርጋችሁ ቀላቅላችሁ ለመጋገር ነው የሚሆነው ማለት ነው። እሙ ሙሐመድ ፋሚሊዎች ቆይ በደንብ ላሳያችሁ ማለት ነው። ይሄኛው ዱቄት ማለት ነው አይሆንም። በደንብ ይዩት፣ ፍላወሩን አይሆንም ማለት ነው። በጣም ነው የሚያጠቁረው እንጀራ በጣም ያጠቁራል። ለዛ እኔ አልወድም ማለት ነው። ያኛው ነጩ ይሄኛው ማለት ነው። ይሄኛው በደንብ ይሆናል ማለት ነው። እንጀራ በጣም ነው የሚያሰምረው አይን አለው ምናምን እና በእርሾ ታቡካላችሁ ማለት ነው። በየትኛው እርሾውን ላሳያችሁ። የሚሆነው በዚህኛው እርሾ ነው ማለት ነው። በዚህኛው እርሾ አቦካሁኝና አሳደርኩኝ። ከዛ በማግስቱ 24 ሰዓት ቆይቼ ጋጋርኩኝ ማለት ነው። በአብስት እንዳትጨምሩ፣ በሙቅ ውሃ ብቻ አቅጥናችሁ ጋገሩ። ቆንጆ እንጀራ ይሆናል። ላይክ እንዳትረሱ። አይናማ የኔ አይናማ እንደዚች አይን ይወጣል ማለት ነው። አያችሁ? ያሰላም ዋው! እንደዚህ ግግር አድርጎ ፍስስም ማድረግ ትችላላችሁ። እኔ ግን ያው ሲፈላሰፍ ነው ግግር ያደረኩኝ ማለት ነው። ይህን ይመስላል። ባይ ባይ። ግን ከወደዳችሁ ማለት ነው ኮሜንት ላይ ጻፉልኝና እንደዚህ አይነት ደግሞ እንጀራ ነጭ እንጀራ እንዴት ነው የጋገርሽው የሚለውን። ይሄኛው ነጭ እንጀራ በምንድን ነው የሚነጣው? ምን አይነት ዱቄት ሲጨመር ነው እንደዚህ አይነት ከለር የሚያመጣው የሚለውን ከፈለጋችሁ ኮሜንት አድርጉልኝ። በአዲስ ቪዲዮ እሰራላችኋለሁ ማለት ነው። ቪዲዮውን የወደዳችሁት ይመስለኛል። እኔ ራሴ በጣም ስለወደድኩት እንጀራውን በአንድ ቀን ነው የጨረስኩኝ ማለት ነው።